የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በኦሮሞ ህዝብ ላይ በታሪክ ታይቶ የማይታወቅ ግፍና መከራ እያደረሰ በመሆኑ ዓለም አቀፍ ተቋማትና የአሜሪካ መንግስት የሚያደርጉትን ድጋፍ ሊያቆም ይገባል ሲሉ በአሜሪካ የተለያዩ ግዛቶች የሚገኙ የኦሮሞ ዲያስፖራ ማህበረሰብ አባላት ባካሄዱት የተቃውሞ ሰልፍ ጠየቁ። ሰልፈኞቹ በክልሉ ምዕራብና ደቡባዊ ዞን ተግባራዊ ይደረገ ባለው የኮማንድ ፖስት ወጣቶች፣ ህጻናትና ነፍሰ ጡሮች ጨምሮ ህይወታቸው ያለፈ መሆኑ ህዝብን ከመቼውም ጊዜ በላይ በመንግስት ተስፋ እንዲቆርጥ እንዳደረገውም አነስተዋል። ይበልጣል ግብሩ ጻቢር በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት በኦሮሞ ህዝብ ላይ እየፈጸመ ያለው ጭቆናና ግድያ እንዲሁም የዜጎች እስርና ፖለቲካዊ ጫና የኦሮሞ ህዝብን በገዛ ሀገሩ ላይ በማንነቱ ኮርቶ ሰላሙ ተጠብቆና ህገ መንግስታዊ መብቱ ተከብሮለት ከብሔር ብሔረሰቦችና ህዝቦች ጋር ተዋዶና ተከባብሮ በሰላም እንዳይኖር እያደረገው በመሆኑ በህዝባችን ላይ እየደረሰ ያለው ግፍና መከራ ሊቆም ይገባል ሲሉ በአሜሪካ ዋሽንግተንና አካባቢዋ የሚኖሩ ቁጥራቸው በሺዎች የሚቆጠሩ የኦሮሞ ህዝብ የዲያስፖራ ማህበረሰብ አባላት ትላንትናና በዛሬው ዕለት በአሜሪካ ዋሽንግተን በሚገኘው የዋይት ሃውስ ቤተ መንግስት ፊት ባደረጉት የተቃውሞ ሰልፍ ገልጸዋል። ሰልፈኞቹ የጠቅላይ ሚኒስትር አብይ አህመድ መንግስት አምባገነን ወንጀለኛና በህዝባችን ላይ ግድያን እየፈጸመ ነው በማለት አይወክለንም፣ ለዚህም ፍትህ ይሰጠን ሲሉም የተቃውሞ ድምጻቸውን አሰምተዋል። መንግስት የኦሮሞ ህዝብ በአንድነትና በጋራ ለህገ መንግስታዊ መብቱ እንዳይታገል የተለያዩ ፖለቲካዊ ሴራዎችን በመፍጠር ህዝቡን ለመከፋፈል እያደረገ ያለውን ተግባር ሊያቆም ይገባል ብለዋል። The regime must stop, divide and rule tactics in Oromia. በአሁኑ ጊዜ ታስረው ያሉ የኦሮሞ ተወላጅ ተማሪዎች ሊፈቱ ይገባል ያሉት ሰልፈኞቹ መንግስት የኦሮሞ ፖለቲከኞችን ማሰር ሊያቆም ይገባል፣ የታሰሩትንም ይፍታልን ሲሉም ተቃውሟቸውን አሰምተዋል። We demand the regime to release all Oromo political prisoners. ያለ እውነተኛ ፍትህ ሰላምና ደህንነት የለም ያሉት ሰልፈኞቹ የኢትዮጵያ መንግስት በኦሮሚያ ላይ እያደረገ ያለውን የአምባገነንነት ተግባር ሊያቆም ይገባል ሲሉም መንግስትን ኮንነዋል። We oppose Ethiopian state terrorism. In Oromia. No stability. Without justice. የተቃውሞ ሰልፈኞቹ ከዚህም በተጨማሪ በኦሮሚያ ላይ የታወጀው ኮማንድ ፖስት ከህዝባችን ላይ ይነሳ፣ በክልሉም የሰፈረው የመከላከያ ኃይልም ከክልላችን ይውጣልን በማለት መንግስት በአሁኑ ወቅት እያደረገ ያለውን ተግባር ኮንነዋል። Command posting Abiyyin Oromiyatti nafsame atattaman akau የኦሮሞ ህዝብ ጠላት የሆኑ ኃይሎችን እያስታጠቁ የኦሮሞን ህዝብ ለማዳከም ትጥቅ ማስፈታት ትልቅ ወንጀል ነው ያሉት የተቃውሞ ሰልፈኞቹ የኦሮሞ ህዝብን በመግደልና በማስገደል ላይ ያሉ አመራሮች ለዓለም አቀፍ ፍርድ ቤት ይቅረቡልን፣ አሜሪካም ሆነች ሌሎች ዓለም አቀፍ የገንዘብና የልማት ተቋማት ለአምባገነኑ የኢትዮጵያ መንግስት የሚያደርጉትን ድጋፍ ሊያቆሙ ይገባል ሲሉም ተቃውሟቸውን አሰምተዋል። Oromo hikachisun yakka guddala ummata Oromo ajjeesisaa jiran seera addunyaatti adiyaatani. We demand the World Bank
በመጨረሻም የኦሮሞም ሆነ በአገሪቱ የሚገኙ ህዝቦች መብት ይከበር፣ ነጻነታችን ይጠበቅ ያሉት ሰልፈኞቹ ኦሮሞን በመግደል የኦሮሞን ህዝብ ትግል ማስቆም አይቻልም ሲሉም እንደ ቀድሞ የነፍጠኛ ስርዓትን በክልላችንም ሆነ በአገራችን ተግባራዊ ለማድረግ የሚደረገው ጥረት ተግባራዊ አይሆንም ሲሉም በነጩ ቤተ መንግስት ፊት የተቃውሞ ድምጻቸውን አሰምተዋል። jiran akabajamu no naftanyaa rule again in oromia killing oromos never stop the oromo struggle no naftanyaa rule again in oromia ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ በተለያዩ አካባቢዎች የተለያዩ ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውሶች እየተከሰቱ መሆናቸው የሚታወቅ ነው። በተያዘ ዜና የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ሆኑ መንግስታቸው ህዝቡን የማይወክሉና በህዝቡ ዘንድ ተቀባይነት የሌላቸው በመሆኑ ስልጣናቸውን ሊያስረክቡ ይገባል ሲሉም ተደምጧል። አሁን ይመጣል ገብረእግዚአብሔር ሰልፍ የወጣንበት ወይም ልንወጣ የተገደድንበት ምክንያት የኢትዮጵያ መንግስት ታይቶ በማይታወቅ ሁኔታ የኦሮሞን ህዝብ የማጥፋት ያህል ጂኖሳይድ እያካሄደ ስለሆነ ይሄንን ለዓለም እና ይሄንን መንግስት ለሚደግፉት ለነዚህ የፋይናንስ ተቋሞች ለቅሬታችንን ለመግለጽ ነው የወጣ ነው። አብይ አህመድ የሚመራ የኢትዮጵያ ወታደር ህፃናትን እየገደለ ስለሆነ የዘር ማጥፋት ያካሄደ ስለሆነ በኦሮሚያ ልጆች ላይ እና ሌሎችንም ብሔረሰቦች እየበደለ ስለሆነ ይሄንን ዓለም እንዲሰማ ድምጽ የሌላቸው አገር ውስጥ እየተበደሉ ያሉ ህዝቦች ድምጽ ለነሱ ሆነን ለዓለም እንድናሳውቅ ነው እዚህ ያለ ነው። ኦሮሚያ ውስጥ ልነገር ከማይቻልበት ደረጃ ላይ ደርሷል ያለው ሁኔታ። ሚስቶች ባሎቻቸው ፊት ይነወራሉ፣ ተማሪዎች ይገደላሉ፣ ገበሬዎች አርሶ መግባት አልቻሉም፣ ነጋዴዎች ነግደው መግባት አልቻሉም፣ ተማሪዎች ከትምህርት ቤት ሄደው መግባት አልቻሉም፣ እናቶች የልጆቻቸውን አስከሬን ነው የሚቀበሉት። ሰው በየቦታው ይገደላል፣ ይዘረፋል፣ ሀብቱ ይዘረፋል፣ እህል ከሜዳ ላይ ይቃጠላል። ይህ ነው የማይባል በጨካኝ ነገስታት ውስጥ ታይቶም ተሰምቶም የማይታወቅ ነገር የአብይ መንግስት በኦሮሞ ህዝብ ላይ እያደረሰ በጣም በሚያሳዝን ሁኔታ ህፃናት፣ እርጉዝ ሴት የምታዩት ይሄ ህፃን ልጅ ምን በድሎ ነው በዚህ እድሜው በ5 ዓመት በ7 ዓመት እድሜያቸው በ12 ዓመት እድሜያቸው የሚገደሉት አካል የሚጎለው? ይሄ ከሰው ውጪ ከሰው እኔ መግለጽ በማልችለው ሁኔታ ሰው ከመሆን ውጪ አውሬ ካልሆነ በስተቀር ህፃናት ላይ እንደዚህ አይሰራም። እኔ እናት ነኝ። እናቶች እያለቀሱ ነው ያሉት። እነዛ እያለቀሱ ያሉትን እናቶች ለነሱ ድምጽ ለመሆን ነው እዚህ ያለው። ጠቅላይ ሚኒስትሩ እኔ ኦሮሞ ነው የሚለውን አልቀበልም። በኦሮሞ ህዝብ ዘንድ ምናልባት 1% ላስቀርለት 99% በኦሮሞ ህዝብ ዘንድ ተቀባይነት የለው። ምክንያቱም በኦሮሞ ህዝብ ላይ የኦሮሞ ህዝብ በቀየው በቤቱ አይቶ የማያውቀው ግፍ ነው እያየ ያለው። ስለዚህ በጣም አምርሯል ህዝቡ። ዩኒቨርሲቲ ውስጥ ያሉትን ልጆች እያባረሩ ነው፣ እየገደሉ ነው። በየቦታው ከፎቅ ላይ እየወረወሩ እየገደሉ ነው። በተለያየ መልክ በበሽታ በረሃብ በቆሎ ያቃጠሉ ነው። የበቀለውን በቆሎ ያቃጠሉ ነው። ሰው እንዳይበላ እንዳይኖር አረመኔ ጎዳና ተዳዳሪ ልጆችን እናት አባት የሌላቸው ልጆች ሰብስቦ ወታደር አሰልጥነው ነው ወደ ህዝብ የሚለቁት። ስለ ሰው ፍቅር ሰው ምን እንደሆነ የማይገባቸው ሰዎች ናቸው እየሄዱ የሚገሉት ወታደሮች። አብይ ስልጣን ላይ ለመቆየት ይሄን ሁሉ የሚያደርገው መስሎት ነው። ስንት መንግስት አልፏል። ስንት መሪዎች ግፍ የሰሩ መሪዎች በግፍ ያልፋሉ። መስሎት ነው። አይኖርበትም። ተናግሬ ያለው የአሜሪካን መንግስት የዓለም መንግስታት በዚህ አጋጣሚ ይሄን ሊሰሙ የሚችሉት ሁሉ በኢትዮጵያ ውስጥ ያለው ዲክታተርነት በዓለም ላይ የሌለ፣ በሌላ በኩል ይሄ ሰው የሰላም ኖቤል ተሸላሚ ነው ተብሎ
የሚታወቅለት በዚህ ነው። ነገር ግን እውነታው ይሄ ነው። ህዝብን እየጨረሰ ነው። ባይ ዘ ዌይ በዚህ አጋጣሚ ከኦሮሞም ህዝብ ሌላ ለደቡብ ህዝብ በሰሜንም ላሉት ለእንደነ ቅማንት ሁሉ ድምጽ መሆን እንፈልጋለን። ተመሳሳይ ችግር አለ በዚህ ውስጥ። ደቡብ በተለይ የደቡቦች እስር ቤት ተብሎ ነው የሚታወቀው እና ለነዚህ ሁሉ ድምጽ ለሌላቸው ሰዎች ሁሉ ድምጽ መሆን ፈልገን ነው ወጣ ነው።